ከዚህ በኋላ ላልመርቅሽ እችላለሁ አለችኝ እናቴ። ምን አለችኝ? አራስ ስትወጪ ቁስልሽ ላይ ደርቅ ይችላል፣ ገጠር ትመጫለሽ፣ ልጅሽ ወተት ይጠጣል አለች እናቴ። ሄደች። በወለድኩ በ15 ቀን ድንገት ምናምን አጣኋት እናቴ። ግን ሐሙስ ቀን ቅዳሜ ቀን ልትሞት እሁድ ቀን ልትሞት ቅዳሜ እናቴን ደወልኩላት። ምን ትለኝ ነበረ ሀቡዬ? በቃ እኔ ስቆሽሽ እናቴን አይመቻትም ነበረ። ከሚገርም ሹሩባ ስትሰራ ጊዜ እናቴ ጭንቅላቴ ተስመው ነበረ። ለኔ ዓለም በሙሉ ሁሉ ቢሰበሰብ የኔ እናት አለች አልልም ነበር። እናቴ በጣም ጥሩ ነበረች። በቃ ቅዳሜ ቀን ደወልኩላት። እሷን እንደምትሞት ነገረችኝ። ያው እሞታለሁ አላለችኝም። ሲቲ ከዚህ በኋላ እኔ ምንም አላደርግልሽም፣ ከዚህ በኋላ ኖርኩም አልጠቅምሽም ማለት እናቴ ልንገባብሽ አላህ ያስቀምጥሽ ብዬ ሳለቅስበት በቃ አውቄ ነው ምናምን አለች። በእኛ ሀገር በጉራጌ አወዶ የሚባል ገብስ አለ። ቪታሚን ገብስ ነው። ብርሽን ከሆንሽ ወይ ከተሰበርሽ የምትጠገኝበት። ልጄ ትመጣለች ብላ ቡላ አዘጋጅታ አርሳታለሁ። ግን አድጋሚ ልታርሰኝ ማለት ነው። ቡላ አስቀምጣ ገብስ ምናምን አዘጋጅታ እና እናቴ ስደውልልኝ ሌላ ጊዜ ምናምን አልመጣም ብያት አላቅም። በደወለችልኝ ሰዓት ናፈሽኝ ባለችኝ ሰዓት ሄዳለሁ። ግን የዛኔ ምን አልኳት መሰለሽ? ነይ ስትለኝ ቁስልሽ አይደርቅም ስትለኝ እናቴ አልመጣም አልኳት። በቃ የሷ የሆነ ጃኬት ገዝቼ የሆነ የምትወደው ጃኬት የከሌ ለብሶታል ምናምን ስትለኝ የሚሄድበት መሳፈራ የእናቴ እሱን ጃኬት ልክላታለሁ ከማለት አልመጣም አልኳት። ግን ቅዳሜ ማታ ምናምን እሻ ተሰግዶ መህሪ ተሰግዶ እሻ በደረሰበት ሰዓት ደወልን። እናቴ ናፈቀችኝ አልኳት። ጎረቤቴ እናቴ የሆነ ልቤ ይጨናነቀኛል፣ እናቴን ካልደወልኩላት ድምጿን ካልሰማሁላት ሰላም አላገኝም ብዬ 10 ብር ካርድ ሞልቼ እናቴን ደወልኩላት። ስደውልላት ደህና ነኝ ምናምን ምንም አልሆንኩም ምናምን አለች። እሁድ ቀን ደግሞ አራሳት ነፍሷ ወጣ። አይዞሽ የኔ እናት እናቴን አልመጣም ረህማት እናቴን አልመጣም ያልኳት